ዛሬ አንድ ጥያቄ ልጠይቃችሁ። ስንቶቻችሁ ናችሁ ነገሮች በፈለጋችሁት መንገድ አልሄድ ሲሉ እጣ ፈንታዬ ነው ብላችሁ የምታቆሙት? ስንቶቻችሁ ናችሁ አንድ በር ሲዘጋባችሁ ሌላ በር መፈለግ የምታቆሙት? ዛሬ ስለ ስኬት የምነግራችሁ ተራ ወሬ አይደለም። ዛሬ የምነግራችሁ ዓለምን ስለለወጠው ከድህነት ተነስቶ ቢሊየነር ስለሆነው ታላቁ ሰው ስለ ጃክ ማ ነው። እሱ የሚለው አንድ ህግ አለ። ይሄ ህግ ለውድቀትህ ሰበብ የምትሰጥበት ምክንያት ሁሉ ያጠፋዋል። ብዙዎቻችን አንድ ጊዜ ስራ ብናጣ ወይም ፈተና ብንወድቅ ዓለም የተደፋችብን ይመስለናል። ጃክ ማ ግን እንዲህ ይላል፣ ወጣት እያለሁ ጎበዝ ተማሪ አልነበርኩም። እንደውም የኮሌጅ መግቢያ ፈተናን 3 ጊዜ ነው የወደቅኩት። ያ ብቻ ይመስላችኋል? ከዩኒቨርሲቲ ስመረቅ ለ30 የተለያዩ ስራዎች አመልክቼ ነበር። በ30ም ተባረርኩ። እስኪ ያስቡት። ለፖሊስነትም አመልክቼ ነበር። አንተ አትመጥንም ተባልኩ። እዚህ ጋር ነው ልዩነቱ የሚመጣው። አብዛኛው ሰው በዚህ ደረጃ ሲከሽፍ እኔ ለማንም አልሆንም ብሎ ተስፋ ይቆርጣል። ጃክ ማ ግን ገና አልጨረስኩም አለ። በ1995 ዓመተ ምህረት ኢንተርኔትን ለመጀመሪያ ጊዜ ሲያይ አንድ ራዕይ መጣለት። አሊባባን ሲመሰርት ጓደኞቹ ሁሉ አብደሃል አሉት። ስለ ኮምፒውተር ምን ታውቃለህ? ስለ ንግድ ምን እውቀት አለህ አሉት። ጃክ ማ ግን እንዲህ አላቸው፣ አንድም መስመር ኮድ መጻፍ አልችልም፣ ግን የሰዎችን ችግር መፍታት እንደምችል አውቃለሁ። ስኬት ማለት ሁሉንም ነገር ማወቅ ማለት አይደለም። ስኬት ማለት ማንም ያላየውን እድል አይቶ ያን እድል እውን ለማድረግ ቀንና ሌሊት መጋደል ማለት ነው። ባለሀብቶች ገንዘብ አልሰጥህም አሉት። ሰዎች ተሳለቁበት፣ ግን እሱ ዝም ብሎ መስራቱን ቀጠለ። ምክንያቱም የእሱ ስራ ሰዎችን በወሬ ማሳመን ሳይሆን በውጤት ማሳመን እንደሆነ ያውቅ ነበር። አሁን ወደ ዋናው ቁም ነገር እንምጣ። ጃክ ማ ለስኬት የሚሰጠው ትልቁ ምክር ምንድን ነው? ዛሬ ከባድ ነው፣ ነገ ደግሞ የባሰ ይከፋል፣ ከነገ ወዲያ ግን ፀሐይ ትወጣለች ይላል። አብዛኞቹ ሰዎች ነገ ላይ ተስፋ ይቆርጣሉ። ነገ ከባድ ስለሚሆንባቸው የነገ ወዲያዋን ፀሐይ ሳያዩ እጃቸውን ይሰጣሉ። ስኬታማ ለመሆን ግን ዛሬ መታገል፣ ነገን መታገስ እና የነገ ወዲያዋን ብርሃን መጠበቅ አለብህ። ተመልካቾቼ፣ ስኬት በአቋራጭ አይመጣም። እንደ ምርጥ ምግብ ዝግጅት ነው። መጀመሪያ ጭሱ ያፍንሃል፣ እሳቱ ያቃጥልሃል፣ ቅመሙ ሊያስነጥስህ ይችላል። ነገር ግን ታግሰህ ከበሰልከው በኋላ የምታገኘው ጣዕም ሁሉንም ድካምህን ያስረሳሃል። ስለዚህ ዛሬ ምን እየገጠመህ ነው? የጀመርከው ቢዝነስ አልሳካለህ ወይስ የምትወደው ሰው ትቶህ ሄደ? ምንም ይሁን ምን አንድ ነገር አስታውስ፣ ውድቀት ማለት ትምህርት እንጂ ፍጻሜ አይደለም። ጃክ ማ እንዳለው ተስፋ ካልቆረጥክ ገና እድል አለህ። ተስፋ መቁረጥ ግን ትልቁ ውድቀት ነው። ሰዎች ቢስቁብህም ማንም ባያምንብህም አንተ ግን ለህልምህ መኖርህን አታቁም። ለቀጣይ አነቃቂ ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።